ሶላት ላይ አላሁ አክበር ብለህ ስትቆም ሐሳብ ይበተናል። የረሳው ነገር በጀሚል ሶላት ውስጥ ነው። ስንተኛ ረካ ላይ ነው ብለህ ተጠራጥረህ ታውቃለህ? ተስፋ አትቁረጥ። ይህ ሁላችንም ፈተና ነው። ዛሬ ግን ሶላት ላይ እውነተኛ ጣዕምና ትኩረትን የምታገኝባቸውን ሁለት ታላላቅ ምስጢሮች እነግርሃለሁ። የመጀመሪያው የምቀራቸውን ቃላት ትርጉም በልብህ ማወቅ። አስበውማ ከአንድ ሰው ጋር በማታውቀው ቋንቋ ብታወራ ትኩረትህ ወዳውኑ ይጠፋል። አላህ ፊት ስትቆም ግን አልሐምዱሊላህ ስትል የዓለማቱን ጌታ እያመሰገንክ መሆንህን፣ ኢያከ ነዕቡዱ ስትል ደግሞ አንተን ብቻ እንገዛል እያልክ ለአላህ ቃል እየገባህ መሆንህን ልብህ ማስተንተን አለበት። የምትናገረውን ስታውቅ ሐሳብህ ፈጽሞ አይሸሽም። ሁለተኛው ሚስጥር ደግሞ ሶላትህን የስንበት ሶላት አድርገህ ስገድ። ታላቁ ነቢያችን ዓለይሂ ሰላቱ ወሰላም አሉ፣ ሶላት ላይ ስትቆም ልክ ምድር ላይ የመጨረሻ ሶላቱን እንደሚሰግድ ሰው አድርገህ ስገድ ብለዋል። ከዚህ ሶላት በኋላ የሞት መልአክ እንደሚመጣ ብታውቅ ሶላትህን እንዴት በጥንቃቄ ትሰግደው ነው። ዱንያን በሙሉ በጀርባ ጥለህ ልብህን ለአላህ ብቻ ትሰጥ ነበር። ስለዚህ በሚቀጥለው ሶላት ላይ ስትቆም እነዚህ ሁለት ምስጢሮች አስብ፣ ትርጉሙን አስተንተን። ይህ የመጨረሻ ሊሆን ይችላል በል። ያኔ ሶላትህ ከተለምዶ ልምምድ ወደ እውነተኛ ሰላም ይቀየራል። ይህንን ወሳኝ መልእክት ለሙስሊም ወዳጆች በማጋራት የተውበት ሰበብ ይህ ወስንቃችንን የምንይዝበት ሲድቅዮች ቲዩብን ሰብስክራይብ አድርጉ። ወሰላሙ አለይኩም።